ሰላም እንዴት ናችሁ? የትዕግስት ፋሚሊ ቤተሰቦቻችን ሰላም ናችሁ? እግዚአብሔር ይመስገን እኛ ደህና ነን። እንዴት ናችሁ? ሰላም ናችሁ? አለን። ዛሬ በአዲስ ቪዲዮ መጥተናል። ወደ ቪዲዮአችን ከመሄዳችን በፊት እናንተ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱን። ሰብስክራይብ አድርጉልን። እየገባችሁ የምታዩት ሁሉ ሰብስክራይብ እያደረጋችሁ ነው። እሺ፣ ላይክም አድርጉልን እና እስኪ ወደ ቪዲዮ ከመሄዳችን በፊት ውዱ ባለቤቴን ላስተዋውቃችሁ። እስኪ ሰላም በላቸው። እሺ ሰላም እንዴት ናችሁ? የትዕግስት ፋሚሊ ቤተሰቦች ሁሉ ሰላም እና እግዚአብሔር ይመስገን ሁላችሁም ሰላም ናችሁ። እንግዲህ ያው ዛሬ አጠር ያለ ቪዲዮ እንሰራላችሁ አስበናል። ቪዲዮ ምንድነው እሱ ውሃ መጠጣት የሚል ቻሌንጅ ነው። አንዳንድ ውሃን ያዘጋጀነው ጨዋታም ነው ግን ይጠቀማል። አዎ ጥቅም አለው። ውሃ እንግዲህ በተፈጥሮ ያው ውሃ ጥቅም አለው። አንድ ሰው ኖርማሊ ጤነኛ ሰው ምንድነው ስንት ሊትር ነው መጠጣት ያለበት? 2 ሊትር ውሃ በቀን መጠጣት አለበት ይላል ሳይንሱ። ግን ተገብሯል። እሱ ያው የሚተገብርም ይኖራል የማይተገብርም ይኖራል። እኛ እሱ ግን ይፈቀዳል። አዎ ሳይንሱ እንደዛ ነው የሚለው፣ በትንሹ 2 ሊትር ነው የሚለው። እኛ ደግሞ ያሰብነው ምንድነው 3 ደቂቃ ውስጥ 1 ሊትር ውሃ 3 ደቂቃ 3 ደቂቃ ውስጥ 1 ሊትር ውሃ ለመጠጣት ነው። ያው 3 ደቂቃ ውስጥ የጨረሰ ሰው ሽልማት አለው። ሽልማቱ ምንድነው እሱ 500 ብር ነው ሽልማቱ። ያው እኛ አዘጋጅ ነው ማለት ነው ለራሳችን። እንግዲህ ይሄን ቪዲዮ ደግሞ ብሩ ይታል ብሩ ያው ይታይ ያው እዚህ ጋር በ3 ደቂቃ ነው ያልኩህ 1 ሊትር ለመጠጣት። በ3 ደቂቃ ውስጥ የሚጨርስ ይመስልካል? እኔ እጨርሳለሁ ብዬ አስባለሁ። እንግዲህ እርግጠኛ ነኝ? እጠጣለሁ፣ ችግር የለብኝም። ያው ይጠጣል። እሺ እናያለን። ቤተሰብ እንግዲህ እያያችሁ እናንተ የትም እንዳትሄዱ። በ1 ደቂቃ ውስጥ ነው ያልከው ወይስ ለምን ነው? 1 ደቂቃ በ2 ደቂቃ እንግዲህ ያው እናንተ ቤተሰቦቻችን እንግዲህ ላይክ እና ሰብስክራይብ እንድታረጉ አብሮነታችሁ አይለየን። ያው እንግዲህ ቀጥታ ወደ ጨዋታው እንሄዳለን ማለት ነው። ያዥ አንቺ እሺ ደቂቃ ነው ያዛ ደቂቃ ይይዛል። እሺ ስንት ከስንት ነው አሁን? በቃ ይሄው 51 ነው። ልክ ከ54 ሲሆን 3 ደቂቃ አይደል? እሺ ከፋች ነው እንዴ? እኔ ግን ተሸንፈው ከኔ ነበር የምወስደው። ደቂቃ ይዣለሁ እኔ። እሺ በስመ አብ ወወልድ ወመንፈስ ቅዱስ ጀምር። እሺ ከበብርጭቆ ይሻለው ቀስ በል አንተ። በስመ አብ ወልድ ስንት ደቂቃ? 50 ሰከንድ። 1 ደቂቃ 50 ሰከንድ። የምር 1 ደቂቃ ነው። ያው ማጭበርበር አታጭበርበር። ምንም ማጭበርበር እኮ 1 ደቂቃ 1 ደቂቃ 1 ሊትር በ1 ደቂቃ ጨረሰ። ስለዚህ ነው ይቅርብኛል። አልጠጣሁም እንዴ? አይቻልም መጨረስ እንዴ? ብሩ ወሰድኩ እኮ በቃ። ግዴታ መጨረስ አይገልሽም። ስልክ በቃ ይቅርብኝ። ለምን ጠጣለሁ? አይገልሽም። አለርጂክ ነው እንዴ? ምንድን ነው ስልክ ብሩን ወሰድኩ። ትጋብዘኛለህ? በቃ የምን መጋበዝ ነው እንዴ? እኮ ምንድን ነው ጠጪ እያገለሽ ነው እኮ አንተ እንደምትጠጣ እኮ። አይ እንግዲህ ያው እንግዲህ ነው አረቄ ነው የምትጠጣው። አረቄ ነው እንደምትጠጪ በስ አለሽ 3 ደቂቃ እኮ አለሽ። 1 ደቂቃ አለሽ። 2 ደቂቃ አለሽ። ምንም እኮ በጠጣም አልጠጣም እኮ በቃ ተሸንፌያለሁ። ብሩ ነው ተወስደካል እኮ ጠጪ እንዴ? ስለዚህ ለምን እጠጣለሁ? ለመሸነፉ ሳይሆን በቃ ይጠቅምሻል። ጠጪ። አይ በቃ ልቀስ እያልኩ እጠጣለሁ። ቦላሽ አይቻልም። ጠጪ ጨርሽ ፈት ጠጪ
አለበት። እያያችኋት ነው። እውነት ቤተሰብ በጣም ከባድ ነው እንጂ በአንዴ ውሃ ምንም ከባድ አይደለም። ያው ለሚጠጣ ቀላል ነው። እኔ አሁን 50 ሰከንድ ነው የፈጀብኝ። ይላልች እውነት ቤተሰብ በጣም ከባድ ነው። ማርያም በአንዴ ውሃ መጠጣት ጥሩ ነው፣ ግን ደግሞ በአንዴ እጅጉ ስታረግ እንትን ነው ያቀለሸልሻል። ምን ነው ያቀለሸልሻል? ልምድ ነው። ልምድ ካለሽ አንቺ አሁን ነው። ግን ውሃ እኮ ጥሩ እኮ ነው፣ ይጠጣል እኮ 1 ሊትር እኮ ምንም ማለት አይደለም። ሰው ወደ ሊትር ነው ይጠጣል። በአንድ ትንፋሽ ለመጠጣት ነው። አይ እንደዛማ አይፈቀድም። ሰውነት የሚሆነው እኮ ቀስ ቀስ እያልክ አይደለም። አንቺ እኮ ስትጠጪ ቢያንስ እቺን 3-4 ትንፋሽ ብታረጊ ልምዱ ቢኖርሽ አሁን በአንድ ትንፋሽ ትጨርሻለሽ ማለት ነው። አይ እንደሱ አይፈቀድም። ህጉም አይፈቅድም፣ ሳይንሱም አይፈቅድም። አይ አሁን በአንድ እጅጉ ማድረግ አይመከርም። ክርክሩ አሁን ላለመሸነፍ ይመስላል። ሰዓት የለምሽ ግን በነገራችን ላይ እኮ ሰዓቱም እስቲ ያለቀ እንዴ? ሰዓት ያለቀ 3 ደቂቃ አለቀ። አራተኛው ይገባል። ስለዚህ ቅርብ ነው ሰዓቱም አልቋል። እኔ ሙሃይን አልጨረስኩም ቤተሰብ። ስለዚህ ቢቀርብኝ አይሻልም? ተሸንፌያለሁ፣ ደቂቃውም አልቋል። ስለዚህ የሆነ ቅጣት ነገር መቀጣት ይችላል። ቅጣት እንግዲህ ያው ሙሉ ቤት ውስጥ ያለውን ልብስ ቤት ውስጥ ያለውን ልብስ የማማ ልብስ ሳይቀር ያለሽ ታግዘኝ። አይ ቅጣት ነው እንዴ? ሁሉ ለዚች ውሃ ብዬ ሁሉ ልብስ ብቻዬን አይከብድም? ግዴታ ነው። ሌላ ጊዜ ትጠጫለሽ። እንግዲህ ቤተሰብ ይኸውላችሁ ያው የውሃ ጥቅም እንደሚታወቀው ሰውነታችን ያው 80% ምንድነው እሱ ፈሳሽ ነው። ውሃ ጠጡ ይኸውላችሁ። ኩል ቤት ራሱ አላደረሰችም። ይታያችኋል። አይ ደርሷል። ኩል ቤት አልደረሰም። የኔ ግን ያው አልቋል። ሽልማቱንም አግኝቻለሁ። ውሃውንም ነው ጨርሼ አቁሜዋለሁ በጭንቅላቱ እና ይሄን ይመስላል። ያው ግን ትጋብዘኛለህ ግን በዚህ? ኧረ የምን ግብዣ ነው እንዴ? በዚህ ውሃ ነው የሚገዛው። ውሃ ገዛልሻለሁ፣ ትጠጫለሽ ከጠጣሽ እና ይሄ ነው እንግዲህ ቤተሰቦቻችን። ያው ሰብስክራይብ እና ላይክ እያደረጋችሁ አብሮነታችሁ አይለየን። መልካም ቆይታ ይሁንላችሁ እንላለን። የምታያችሁ ነገር ካለ በይና ጨረሽ። እሺ እንግዲህ ያው ቤተሰቦቻችን ያው ተሸንፌያለሁ፣ አምኛለሁ። ግን ደግሞ ያው ትጋብዘኛለህ ብያለሁ። ያው 500 ብር ምንም አያደርግም፣ ግን ቢሆንም ያው ትጋብዘኛለህ በዛው ቢሆን ማለት ነው። አዎ ጋብዝሻለሁ። እኔ አሁን የምጋብዝሽ ከእንግዲህ አየሁት ውሃ ይጠጣሽ ስላልሆነ ግብዣ ውሃ ነው ማለት ነው። በቃ ችግር የለውም። እኔ ቀስ እያልኩ እጠጣለሁ፣ እያረፍኩ እጠጣለሁ። ስለዚህ ቤተሰቦቻችን የዛሬው ቪዲዮአችን ይሄንን ይመስላል። ከወደዳችሁ እናንተ ደግሞ ላይክ አድርጉልን። የተሳሳትነው ነገር ካለ ደግሞ ይሄንን አስተካክሉ ብላችሁ ኮሜንት ላይ ጻፉልን። ሰብስክራይብ አድርጉልን፣ ላይክ አድርጉልን። እንደ አዲስ ዩቲዩብ እንደመጀመራችን መሆኑ መጠን ደግሞ እናንተ ስንሳሳት ከስር ኮሜንት ላይ ይሄንን ተስተካክሉ፣ ይሄን አድርጉ እያላችሁ እንትን ማለት አስተያየት ስጡ፣ ሀሳብ ስጡ፣ አበረታቱን። አብሮነታችሁ አይለየን። እንግዲህ መልካም ቆይታ ይሁንላችሁ። ቀጣይ እስከምንገናኝ ባይ ባይ። ሰላም ሁኑ። እንወዳችኋለን። መልካም ቆይታ። ቻው።